ተድላና አስቻለው ይባላሉ። ሌቦች ናቸው። ከ127 በላይ ዝርፊያዎች ላይ ቢሳተፉም የመተጣጠፍ ችሎታው ሆነ የአካላዊ ፍጥነታቸው ከፍተኛ ስለሆነ አንዴም አልተያዙም። አሁን እንዴት አድርገን ነው የምንገባው? ዘ ዊዲንግ ክራሽ የሚለው ፊልም ላይ ያለውን ታክቲክ ተጠቅመን ነው የምንገባው። እሱማ ተባል ነው በጣም ዘካሸር 12 የሚለውን ፊልም አይቷል? አይቼዋለሁ። እሱን ታክቲክ ተጠቅመን ነው የምንገባው። ከልጅነታችን ጀምሮ ባንክ ቤት የመዝረፍ ፍቅር ነበረን። ዛሬ ምራፍ ተመተኝ። በዚህ ቦርሳ እዚህ ባንክ ቤት የሚገኘውን ገንዘብ አጉርልኝ ቶሎ በል። ይሄ ነገር ግን ባንክ ቤት ነው። እኔም ብሎ ባንክ ዘራፊ ተቅለበለብን። ቦስ አቤት። ከዚህ ቀደም ባደረግነው ዝርፊያ ላይ በሰራነው ስህተት ታስረን ነበር። እውነት ነው። አሁን ግን በቴክኖሎጂ ታግዘን ስለሆነ ምን ዘርፈው ፖሊሶች ዱካችንን ሊያገኙት እንኳን አይችሉም። ከዛ በፊት ግን ታይም ሞተር እንዴ! ታይም ሞተር እኮ ደማችን ነው። ያለ ታይም ሞተር መንቀሳቀስ አንችልም። ታይም ሞተር ደማችን እኮ። ታይም ሞተር ይለያል። እና ለአዲስ ዝርፊያችን ምሮ ፕላን ያደረከው ቦስ አለ የተባለ ከኡዝቤኪስታን አስገብቻለሁ። ይኸው ተመልከት። አትንኩሽ ትባላለች። እዛ ባንክ ቤት ውስጥ ያሉት ማናጀሩን ዘበኛው ምናምን ኑ የሆነ ነገር እንገራችሁ በጆሮአችሁ እንላቸውና ሲጠጉ አንገታቸውን ይዘ ማኪዬ እኔ ማር እንዴት ነሽልኝ? ሰላም ነው? አንቺ በአካል ደግሞ እንዴት ነው የምታምሪው? አንተም በጣም ነው የምታምረው። ባይዘው እኮ ለመጀመሪያ ጊዜ ነው አይጂ ሴት ተወቄ ዴስ አረ ፈርስት ዴታችን በጣም አሪፍ ይሆናል ብዬ አስባለሁ። አንቺ ምን ሆነሻል? መጠርጠሩስ እንዴት ነው የምትወስደኝ? እዚህ ጋላክሲ ነው ጋላክሲ ሆቴል። አላወቅኩትም። ጋላክሲ ሆቴል እዚህ ይሳጠው ፔንሲዮን አጠገብ ያለው? አይ አላወቅኩትም። አላወቅሽም ወይ? በቃ ሰላም ጋር እንሄዳለን። ማናት ሰላም? ሰላም አስቼ ፔንሲዮን ጀርባ ያለችው ወር በቃ አንተና ሬስቶራንት ነው ያለው። ማነው እዚህ ጋር ያለው? ዳርክ ምናምን ነው የሚባለው ሬስቶራንት። አይ አላወቅኩትም። ይሄ አለሚቱ ፔንሲዮን ፊት ለፊት ያለው አላወቅሽም? አላወቅኩትም። ወይ በቃ ጸጋዬ ጋር እንሂዳ። ማነው ጸጋዬ? ጸጋዬ ዮናስ ፔንሲዮን ጀርባ ያለችው። አላወቅኩትም። ልቀቀኝ በእናትህ እንጂ ልቀቀኝ በእናትህ። እሺ ተማሪዎች እንዴት ናችሁ? እሺ ተማሪዎች እንግዲህ ዛሬ ቻፕተር 7 ገብተናል። ቻፕተር 7 ስለምንድን ነው የሚያስረዳው? ስለ ወንድ ልጅና ሴት ልጅ መራቢያ አካላት። ዋው በጣም ወዱ ቻፕተር። እሺ ስለዚህ ቻፕተር በደንብ የሚያስረዳኝ ተማሪ አለ? አረ ቲቸርን ያፍራል። እኔ አስረዳለሁ። አጀብጅብ አትር ናትዬ ሳት ይሆነሽ ልጅ። እሺ አስረጅ ቀጥይ። እሺ ቲቸር ምንድነው የሴት ልጅ መራቢያ አካልና የወንድ ልጅ መራቢያ አካል ሲገናኝ ጽንስ ይፈጠራል። ዋው ጂኒየስ። ግን ያው ምንድነው በመሀል አንዳንድ የረሳሻቸው ሂደቶች አሉ። ሞር ኤክስፕሌን ብታረጋችሁ። አይ ቲቸር እኔ ሂደቱን አላውቅም። ሌላ ሂደት አለ እንዴ? ምን ማለትሽ ነው? ቤዛ ምን ማለትሽ ነው? በጣም ብዙ ሂደቶች እኮ አሉት ከዛ በፊት። እውነት ቲቸር? በጣም ብዙ ሂደቶች አሉ። አሳየኝ። ላሳይሻ? በቃ ቢሮ እንግባና አሳይሻ። እንዴ ቲቸር እኔ እመጣለሁ። ያን ነው መጣው ቢሮ እመጣለሁ። ከዛስ የምታረጉትን ነገር አያለው። ናስ እዚህ ቀበሌ ግን አላበዛችሁትም? እኔ ለብረ መታወቂያ መስሎኝ መታወቂያ ስጡኝ እንጂ እኔ ዜጋ አይደለም እንዴ? ኢትዮጵያ አይደለም እንዴ? ዛሬ ከሰዓት አላችሁ፣ ነገ ከሰዓት፣ ከነገ ወዲያ ከሰዓት። ለምንድን ነው መታወቂያ መስጡኝ? በቃ ስጡኝ መታወቂያ። ሰው ያማልን መረመም ምን ያመኛል? መታወቂያ ስጡኝ እኮ ነው ያልኩህ ወንድሜ። ሰው ያማልን ቀበሌ ሄዳ ወፍጮ ቤት እኮ ነው ያለው። አስተናጋጅ። አቤት። ናና ምን ልታዘዝ? እስቲንካ ከውሃው ጋር ፎቶ አንሳኝ። እሺ። ግን የት አለ ውሃው? እሱን እኮ ነው የምልህ። የት አለ ውሃው? ቅድም አይደል ያዘዝኩ? ይቅርታ ቶሎ አመጣው። ያው እንዴት አይ ሞተር ምርጫዬን በምን አወቅ? ወንድሜ አንተ ብቻ ሳይሆን የሁሉም ደንበኞቻችን ምርጫ ነው። እንዴት ነው ግን ይሄዋ ከባድ ማዕድን አለው የሚባለው እውነት ነው እንዴ? አዋ ምን አንተ እሱን ትላለህ? ሮናልዶ ራሱ ያለ ታይ ሞተር አልጠጣም ማለት አይደል? አይዞሽ። ሰላም ነው ብራዘር? ፒስ ነው። አለሚቱ ወገሻ ቤት እዚህ ነው? አዎ ምን ነው ሚስቴ ግራ ጡቷ አብጦ ላስረሻን ነበር። አለሚቱ የለችም? አለሚቱ ለጊዜው ወጣ ብላለች። ግን ዶንት ወሪ እኔ እዚህ ወገሻ ቤት ረዳት ወገሻ ስለሆንኩኝ እኔ ፊክስ አደርገዋለሁ። የትኛው ነው እንዴ? ምንድነው? ልቀቃት ወደዛ። ምን አበሩ? አለሚቱ ካለ ይጠራል እንደሆነ። አይ ዝም ብለሽ ነው እኮ ማን እኔ ማሽ ነበር። ግን በቃ ችግር የለም። አለሚቱን ጠርቼላችሁ መጣሁ። 5 ደቂቃ እሱን ጠርቻ መጣሁ። ወይ ልጄን በሞትኩት ምን አጋጠመሽ? ማዘር ግራጡ ታብጦ ነው ወይ የዘንድሮ ጡት? ድሮ እየተኛ ነበር የሚያስቸግረውን እያበጠ ማስቸገር ጀመረ። ማዘር ቀስ ብለሽ ቀስ ማዘር ቀስ። ኧረ ምንድነው ማዘር ሌላ ቦታ የሚነካኩኝ? አይ ሲስተሙ ነው ማዘር ሌላ ቦታ ይነካኳት። አታ ውጣ እስኪ አርጃ ነው የመሰለኝ። ኧረ ምን ጉድ ነው እንዴ? አንተ ነህ እንዴ? በጥፊ ባለው ይውሽ አስቲውርዝ አይደለም ግን። እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል ይባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የምልበት ምክንያት ፍቅር በቃ ደስ የሚል ሰበብ ነው። ፍቅር ምድር ላይ ካሉ ነገሮች ሁሉ ኃያል ነው። በእኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ይበቃል።
ይኸውልሽ የኔ መቤት እሱ ባንቺ እይታ ያለ ገንዘብ ህይወትሽም እንደሚመስል ነው ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። ሲቀጥል እቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችሁ። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። በቃ እኔም ገንዘቤ አንዴ ነው ክብራን ተሳፋሪዎቻችን አማን ናችሁ እንዴ? አንተ ፓይለት ወረ እንዴ? አውሮፕላን ለማን ይተኩ ነው? ኢትስ ኦኬ ረዳት ፓይለት አለ። አሁን ለእናንተ አንድ ጥሩና አንድ መጥፎ ዜና አለ። ምንድነው ጥሩ ዜናው? ጥሩ ዜና ነገ ልጄ ከዩኒቨርሲቲ በማዕረግ ትመረቃለች። ወይ እንኳን ደስ አለሽ። በጣም ቲንክ ታዲያ ምንድነው መጥፎ ዜናው? ያው መጥፎ ዜና ደግሞ አውሮፕላኑ ነዳጅ ጨርሷል። ምን ማለት ነው? ያ ማለት ነዳጅ ሳይሞላው እንዴ ተነሳው? አይሱማ ከኢትዮጵያ ኬንያ የሚያደርሰን በቂ ነዳጅ ጭኜ ነበር፣ ግን በምርቃና ወደ አሜሪካ ነዳሁት። በምርቃና ወይኔ ያለቀ ደግሞ ከስር ወንዝ ነው ያለው። ወንዝ እኮ አይደለም እና ፓሲፊክ ውቅያኖስ ነው። ወይኔ ኧረ እንኳንም ህንድ ውቅያኖስ አልሆነ እዛ እኮ አደገኛ ሻርኮች አሉ። ኧረ እዚህም አሉ 171 ነው ምናምን ጥርስ ያላቸው ስፊንክስ የተባሉ የሻርክ ዝርያዎች እዚህም አሉ። ከሜክሲኮ ነው የመጡት ይባላል። ምን ሻርኮቹ? ኦኬ ተረጋጉላችሁ። አዲስ መረጃ ደርሶኛል። በአዲሱ መረጃ መሰረት አንድ ጥሩና አንድ መጥፎ ዜና አለ። መጥፎ ዜና የምንከሰከሰው መሀል ፓሲፊክ በጣም ያናደ 90 ሚሊዮን ነው የተዘረፍነው። አለቃ ገንዘባችንን ማስመለስ እንችላለን። እንዴት አድርገን ነው የምንችለው? ገንዘባችንን የዘረፈን እኮ በመተጣጠፍ ችሎታውም ሆነ በአካላዊ ፍጥነት ወደር የማይገኝለት ዝነኛው ዘራፊ ሳንጃው። ከሱ ላይ ማን ሊቀበልልን ይችላል? ጀብደኛው አለ አይደል? በቃ አይበገሬው ልትሬን ትችላለህ። ይሄ ጉራ አይደለም፣ ማስረጃ አለኝ። ለምሳሌ የ8ኛው ባላንዶር ዝርፊያ ላይ እጅ ያለበት፣ እንዲሁም የ2007 ወርልድ ባንክ ዝርፊያ ላይ ተሳትፌያለሁ። እንዲሁም የንጉሱ ዲያመንድ ሀብል ዝርፊያ። ቆይ እኔ ዘራፊ አይደለሁም፣ ጀስት ጀብዶቼን ለመናገር ያክል። አያነሳም እየጠራ ነው። ሳውዲኛ ምሬ ሄሎ፣ ጀብደኛው 40 ሰው ግምት። ጀብደኛው ገንዘባችንን እንድታስመልስልን እንፈልጋለን። ፎቶና አድራሻውን ብቻ ላክልኝ እና አድርገው። እንግዲህ ወንድሜ ካልተሳትኩኝ ሳንጆ ነው ባንጎ የሚባለው ሰው የቤት እዚህ ነው። ኦ ሄ እኔ እኮ ሌላ ነገር አስቤያለሁ። ጀስት ገርፌው ገንዘቡን ተቀብዬው መክሬው ይቅርታ አድርጌለት ለመውጣት ብቻ ነው። በሬሳይ ላይ አልፈነዋ። በሬሳክ ላይ መሄዱ ግን አስፈላጊ ነበር። ኦኬ በጠዋት ከእናንተ ጋር ስታገላግኝ ምንድን ነው እሱ? ይሄማ ኤሌክትሪክ ሽጉጥ ነው። ኧረ አይደለም፣ ራሱ ነው። አይደለም አሁንስ? አይ ራሱ ጀብደኛው ስጠብቅህ ነበር። እንዴት የሚገርም አገባብ ነው የገባው። ጭራሽ የዘረፍኩህን እዚህ ነው የምታስቀምጠው? ይሄ ነገር እዚህ ጋር በቃ እበቀልሃለሁ። በቀል ግን ፍቅርና በቀል የሚለው ፊልም አለቀ እንዴ? ቤቤ ምንድነው? እሺ ምንድነው? ቀንዳውጣ የመሰለ ያክስ ሂድ እየጠራሽ ምን አደረገ? ያየሽው አይደል? ጀሞን ሰብስቦ ሞቶ ባሪ ገንዘብ ነው የሚጋብዛቸው። ኧረ ቤብ ዝም በል፣ እየሰሙን ነው። ምንድነው የምታዋርደኝ? ይውሽ የሚሰራው ስራ አንድ ወደ አፉ አንድ ወደ ፌስታል እየጨመረ እኮ ነው ምግቡ። ቤብ በእናትህ እያዋረድከኝ ነው። ዝም ምን አገባኝ በእናትሽ። እኔ በእኔ በእናትህ ገንዘብ ነው የማንም ቀንዳውጣ እዚህ መቶ የሚሰበሰው። የምን ቁርጥ ወንድሜ ቁርጥ የለም። ቁርጥና ቆውጣልኝ አንዱ ምን ሰርግ ቤት ግን አደም ባለ ኮምባ አይደለም እጃ አስተታበይ ድንኳን ሰባሪ ቡሌ ለቀም ይባራ ስጋ ያወጣ ደግሞ አማቷው ስጋ ያወጣ ይመታል። በእናትህ ምን ሆነ ነው እንዴ? እየተዋረድን ነው። እየሰሙን ነው እኮ። ምንድነው እንደዚህ የምትለው? እሺ በቃ ሌላው ነገር እንደፈለጋችሁ ግን ሃይ አንተ ግማታም ቅርናታም አቺ የመጋረጃ ሻጭ አክስቱ ልጅ ምን አባሽ ነው? ቤብ ወዬ ቤብ ነይልኝ እንጂ መጣው አባ የማንም ቀንድ አውጣ መጫወቻ አሉ። ባይዘው አዲሱ ፍቅረኛዬ ነው። ካንተ በጣም በብዙ ነገሮች ይሻላል። ሀብታም ነው፣ ቆንጆ ነው። ኦ ማይ ጋድ ቤብ በጧቱ ከማን ጋር ነው የምትወሪው? ኤክሴ ነው ይሄ ሰውዬ። በደንብ ግን አይተሽዋል። ጃርት እኮ ነው የሚመስለው። አው እሱማ ግን ፍቅር አውሮኝ ነው። አይ ፍቅር ውር ነው ግን ያንቺ ደንቆሮም ሆና። እስቲ ወደ ግራዙ እና እንዴት ነው ትኩስ ፍቅር? አባ ቀሽቲቺ ካርኔ ለቀቅሽልኝ። ጉንጯ ሞላ ያለ ፋፋ ያለች ይመችው። አረ እንደውም አሁን ከስታ ነው ሳታስወርድ በፊት ብታያት አስወርዳለች እንዴ? እንዴ አዎ 7 ጊዜ ነው ምናምን። ወይኔ ካሳውን ሸወደችኝ። ቪ ነኝ ብላኝ ቪቲኒያ ነው። እኔማ እንደዛ ሲቆፋፈር እኮ ጠርጥሬያለሁ። ቆፋፈርሽው? አረ ማንኛውም እንዲሁ ያገኘው ነው። የቀደሙት ናቸው። ሌሎችም ነበሩ እንዴ? አባ 17ኛው ምናምን ስራው መንግስት ነሽ እኮ። ታዲያ በጊዜ ዞር በል አትለኝም? ውጋት እንደምን አደራችሁ? እንዴ ቲቸር ዛሬ ደግሞ ተመርቀኖለታል። አታ ቀንዳውጣ ቲቸር ደግሞ ዳይሬክተሩ እየፈለገ ነው። ለምን እንዴ? አራተኛ ቢክፍልን ጣራ ገንጠለሽ ጠንደቃም ክበሰማ እንዴ? በምን አወቀ? ቲቸር አየዋ ብዙ ያስጠጣል እንዴ? አረ ቲቸር 7 ቆርቆሮ እኮ ነው የገነጠልከው። አዎ ምን ግሜ ነው?
ምንም ቃምክ ምንም አይመለከተኝም። ተባራል። ፕሊስ ዳይሬክተር አታባሪኝ ፕሊስ። ዋን ሞር ቻንስ ፕሊስ። ለሱሰኛ ምንም ቻንስ አልሰጥም። ውጣልኝ። አይ እንግዲህ ምን ነው ሱሰኛ? እርሶስ እልም ያሉ ሱሰኛ አይደሉ እንዴ? ጃምቦ አይቀሩ፣ አረቄ አይቀሩ፣ ጠላ አይቀሩ፣ አተር አይቀሩ። ዲስክራሲያቶ ደደብ። ይሄን በለጪ በገለምሶ ጥቅም አለ። በቃ ጭንቅላትን እንደፋፈነው። ስማኛ ጠጪ ማህበሮች እኮ ከእናንተ ቃማቴ ማህበሮች በጣም ነው የምንሻለው። ኧረ ትሽር ምን ነው ተናገረ እኮ። ኧረ እንኳ ግጥም ቃሚዎችና ጫት ነጋዴዎች ነፃ አውጪ ግንባር 40 ጃምቦ ለሚጠጡ ሰካራሞች የተጻፈ ግጥም። ሰክሮ ከሚንጫጫ ሰካራም በጭባጫ ለጫትና በርጫ የባላንዶር ዋንጫ ከቢራ ከጃምቦ ካረቄ ታቀቦ መቃሙ ይሻላል ገለምሶና ቆቦ። ገደል ከሚገባ ሰክሮ ተወላግዶ መቃሙ ይሻላል ጉራጌና ወንዶ። ሰክሮ ጥርሱ ወልቆ ከሚሰበር ወድቆ ጫቱን